ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የብልጫ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም ባያላችሁበት ሰላም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬ በስድስት ወር አንድ መዳሜ ራት ልጋብዝሽ ብላ ይዛኝ ወጣለች። እናንተስ በስንት ወር ነው ግን መዳማችሁ አውጣ ራት እንብላ የምትላችሁ? እኔ ግን በስድስት ወር ማለት ነው። ራት አትስሪ ዛሬ ይቅርብሽ፣ እስቲ ውጪ ላይ ብላ አየሩ ተቀባይ ያለችኝ። የእናንተስ መዳም እስቲ በኮሜንት አስታውቁ እላችኋለሁ። ያው ቦታው ግን ይሄ የሰራተኛ ቦታ ነው። አይገርማችሁም? ይሄ የሰራተኛ ቦታ ነው። የእነሱ ቦታ ለግል ነው። ይሄ ሰራተኛ የሚቀመጥበት ቦታ ነው። ይሄ ብቻ ነው ይሄው የሰራተኛ የሚጫወትበት ማለት ነው። እንግዲህ ስጋ መጥበስ ካፈለ እዛ ቦታ ስጋ ተጠብሶ ይበላል እና እንግዲህ ያው እዚህ ጋር ነው እላችኋለሁ። እና እንዴት ናችሁ እናንተስ? ደህና ናችሁ ወይ? እንዴት አድርጉ ይዛችኋል? የመዳም ስራ አበራታቱኝ እስቲ፣ ሰብስክራይብ አድርጉ፣ ላይክ ማድርጉ እላችኋለሁ። እስቲ ጥቂት አለ የሆነ ግጥም ልጋብዛችሁ። ሀበሻ ልጆች በስደት ያላችሁ እናንተም ባታቆኝ እኔም ባላውቃችሁ በጀነት ሰላምታ አሰላሙ አለይኩም ወራህመቱላሂ ወበረካቱ እኔም ልበላችሁ። ያልፋል ኢንሻአላህ ሶብር ይኑራችሁ። የግጥሜ ርዕስ ስደቴን ወደድኩት ይሰኛል። ስደቴን ወደድኩት ከሀገር መውጣቴን ናፍቆት ቢከብደኝም ስለያት እናቴን ግን ደስ ብሎኛል ሰው ሀገር መምጣቴ። ሀገሬማ ሆኜ እንደው በደፈና ስመራው ነበረ ህይወቴን በመና። እስልምናን አልተማርኩ ወይ ቁርአን አልቀራው አሄራን አስቤ ወይ መልካም አልሰራው። ጃሂል ሆኜ ስኖር በድቅድቅ ጨለማ ሂጃብ እንኳን አልለብስ ሲመክሩ አልሰማ። ስለ ኢስላም ካወሩ ከሰው አልስማማ። መንገድ ዳር ቁጭ ብዬ ኃላፊ አግዳሚውን ስሳደብም ሰማ። ምን ይውጠኝ ነበር ያኔ ቀብር ደርሶ ብገባ። የሀበሻ ልጆች በስደት ያላችሁ እናንተም ባታቆኝ እኔም ባላውቃችሁ በጀነት ሰላምታ አሰላሙ አለይኩም ወራህመቱላሂ ወበረካቱ እኔም ልበላችሁ። ያልፋል ኢንሻአላህ ሶብር ይኑራችሁ። የግጥሜ ርዕስ ስደቴን ወደድኩት ይሰኛል። ስደቴን ወደድኩት ከሀገር መውጣቴን ናፍቆት ቢከብደኝም ስለያት እናቴን ግን ደስ ብሎኛል ሰው ሀገር መምጣቴ። ሀገሬማ ሆኜ እንደው በደፈና ስመራው ነበረ ህይወቴን በመና። እስልምናን አልተማርኩ ወይ ቁርአን አልቀራው አሄራን አስቤ ወይ መልካም አልሰራው። ጃሂል ሆኜ ስኖር በድቅድቅ ጨለማ ሂጃብ እንኳን አልለብስ ሲመክሩኝ አልሰማ። ስለ ኢስላም ካወሩ ከሰው አልስማማ። መንገድ ዳር ቁጭ ብዬ ኃላፊ አግዳሚውን ስሳደብም ሰማ። ምን ይውጠኝ ነበር ያኔ ቀብር ደርሶ ብገባ።